ህፃናትን ፖፖ ስናስለምድ ምን ነገሮችን ብናደርግ ያግዘናል፣ እንዲሁም በፍጹም ማድረግ የሌለብን ነገሮች ምንድናቸው የሚለውን በዛሬው ቪዲዮ እነግራችኋለሁ። እንዴት ናችሁ? ዶክተር ማሌክ ጌትነት ነኝ፣ የህፃናት ስፔሻሊስት ሐኪም ከማዳን የህፃናት ልዩ ክሊኒክ። እድሜያቸው ከ2 እስከ 4 ዓመት ያሉ ልጆች በእድገት ደረጃቸው ፖፖ ለመልመድ ወይም ቶይሌት ትሬኒንግ ለምንለው ዝግጁ ናቸው። ህፃናት ፖፖ ለመልመድ ወይም ደግሞ ቶይሌት ትሬኒንግ ለመሆን ዝግጁ ከመሆናቸው በፊት መሟላት የሚገባቸው ቅድመ ሁኔታዎች አሉ። እነዚህ ሽንታቸው ሲመጣ ማወቅ ወይም ደግሞ የሽንት ፊኛቸው ሲሞላ ማወቅ መጀመር አለባቸው። የሽንት ፊኛቸው መውጫ ላይ ያለውን ጡንቻ መቆጣጠር መጀመር አለባቸው። ማለትም ሽንታቸው ሲመጣ ኮንሽስሊ ላለመሽናት መሞከር መቻል አለባቸው። እንዲሁም ደግሞ ኖርማል የሆነ የሽንት ፊኛ፣ የሽንት ቱቦ እንዲሁም የኩላሊት አፈጣጠርና እድገት ሊኖራቸው ይገባል። በነገራችን ላይ በተፈጥሮ ሴቶች ከወንዶች ቀድመው ሽንታቸውን መቆጣጠር ወይም ደግሞ ፖፖ መልመድ ይችላሉ። ካካን ፖፖ ላይ ከማድረግ በፊት ደግሞ ህፃናት ሽንታቸውን ፖፖ ላይ ማድረግ መልመድ ይጀምራሉ። ወይም ደግሞ ቀድመው መቆጣጠር የሚችሉት ሽንታቸውን ነው ማለት ነው። ሌላው ማወቅ ያለብን እስከ 5 ዓመት ድረስ አልጋ ላይ መሽናት ህፃናት ላይ የተለመደ ነገር ነው። እንዲሁም ደግሞ ህፃናትን ፖፖ በምናስለምድበት ጊዜ ፖፖ ላይ በተለይ ካካ ማለት ያለመፈለግና ከዚህ የተነሳ የሆድ ድርቀት ሊያጋጥማቸው ይችላል። ታዲያ ህፃናት ፖፖ ለመልመድ ዝግጁ ናቸው የምንለው ወይም ደግሞ የዝግጁነት ምልክቶቹ ምንድን ናቸው? አንደኛ ቆሻሻ ወይም እርጥብ ዳይፐርን መለየት ወይም ደግሞ መጥላት ሲጀምሩ፣ ሁለተኛ ፖፖ ላይ መቀመጥ ወይም ሽንት ቤት ለመሄድ ፍላጎት ሲኖራቸው፣ ሶስተኛው የቋንቋና የእንቅስቃሴ ክህሎቶቻቸው እየዳበሩ ሲመጡ ማለትም የተሰማቸውን ነገር በደንብ መግለጽ ሲችሉ፣ እንዲሁም ደግሞ ተነስተው መሄድ፣ ልብሳቸውን ማውለቅ፣ ፖፖ ላይ መቀመጥ ሲችሉ፣ አራተኛው ደግሞ ትዕዛዝና መመሪያን መከተል ወይም ማክበር ሲጀምሩ፣ እነዚህ ፖፖ ለማስለመድ ህፃናትን ዝግጁ ናቸው የሚያስብሉ ነገሮች ናቸው። ታዲያ ህፃናትን ፖፖ ስናስለምድ በፍጹም ማድረግ የሌለብን ነገሮች ምንድን ናቸው? አንደኛ ቅጣትና ጫና ወይም ደግሞ ቁጣ ልጆቹ ላይ ማድረግ የለብንም። ይሄ ነገሩን ያባብሰዋል እንጂ አያግዘንም። በተቃራኒው ህፃናቱን ልናበረታታቸውና ጥሩ ሲሆኑ ደግሞ ወይም ደግሞ ሲሻሻሉ ደግሞ ልንሸልማቸው ይገባል። ከዚያ በተጨማሪ ህፃናትን ለማስለመድ ስንሞክር በፍጹም እምቢ ካሉ ልምምዳችንን ለጊዜው በማቆም ወደ ዳይፐር መመለስና ሌላ ጊዜ ደግመን መሞከር የተሻለ ውጤት አለው። የዛሬው ቪዲዮ ለብዙ ወላጆች ጠቃሚ እንደሚሆን ተስፋ አደርጋለሁኝ። ከወደዳችሁት ላይክ፣ ሼር፣ ሪፖስት ማድረጋችሁን እንዳትረሱ። ጥያቄ፣ ሀሳብ፣ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ዶክተር ማሌክ ጌትነት ነበርኩኝ ከማዳን የህፃናት ልዩ ክሊኒክ።